ሴቶች የሚሏቸው 5 ነገሮችና ትክክለኛ ትርጉማቸው። በዓለማችን ላይ ከሚኖሩና ኖረው ካለፉ በሚሊዮን የሚቆጠሩ የተለያዩ አይነት ፍጥረታት ሁሉ ሴቶች እጅግ ውስብስብና ግራ አጋቢ እንደሆኑ 95% የሚሆኑ ወንዶች ያምናሉ። በዚህ ሐሳብ የሚስማሙ ሴቶች ቁጥርም የሚናቅ አይደለም። ከላይ ባለው ሐሳብ የምትስማሙ ቪዲዮን ላይክ፣ በሐሳቡ የማትስማሙ ደግሞ የእናንተን እይታ ኮሜንት ቦክስ ላይ በማጋራት እስከ ቪዲዮ መጨረሻ አብራችሁን ቆዩ። በዛሬው ቪዲዮ በፍቅር ሕይወት ውስጥ ሴቶች ደጋግመው የሚሏቸውን ሐረጎችና ምን ማለት ፈልገው እንደሆነ ትክክለኛ ትርጉማቸውን በመገንዘብ ከቀጣይ ንትርክና ለመግባባቶች ራሳችንን እናድናለን። 5ኛ የፈለከውን ማድረግ ትችላለህ። ፍቅረኛ ወይም ሚስት የፈለከውን ማድረግ ትችላለህ ካለች በገመድ ላይ እንደመራመድ ቁጠረው። ሴት ልጅ ይህን ሐረግ ስትናገር ቁጣ፣ ንዴት ወይም ሌላ አስፈሪ አይነት ስሜት አታይባትም። ነገር ግን እንደፈለክ አድርጉ የተባልከውን ጉዳይ ምንም ባታደርገው እመክርሃለሁ። ምክንያቱም ካደረክ የኔና ያንተ ነገር አበቃለት ማለቷ ነው። 4ኛ መነጋገር አለብን። ሴት ልጅ መነጋገር አለብን ካለች እስከ አፍንጫ ልትነግር ስለሆነ ጸጥ ብለህ መስማት ወይም ማዳመጥ እንዳለብህ እወቅ። መነጋገር አለብን ብላለች ብለህ አንተም ራስን ለማዳን እና ምክንያታዊ ለመሆን ብትሞክር ተበላ። መነጋገር አለብን ማለት እኔ የምነግርህን ጸጥ ብለህ ሰማኝ እንደማለት ነው። 3ኛ ይቅርታ። ምንድነው ያልከው ስትል ያልከውን ነገር ያልሰማች ወይም ያልገባት እንዳይመስል። ያልካት ነገር በደንብ ገብቷታል፣ ነገር ግን ወንድ ኮንክ እስቲ ድገማት ማለቷ ነው። በሌላ አነጋገር ያልከውን ነገር እንድትቀይር እድል እየሰጠች ነው። ሴት ልጅ ይሄን ሐረግ ከአንደበቷ ካወጣች ቆም ብለህ ማሰብ ይኖርባል። ደግመህ ከተሳሳትክ ግን የሚነሳውን ሱናሚና መብረቅ ትችለዋለህ። 2ኛ ግዴለም ተው ስትል ጥፋቱ የኔ ነው፣ ደጋግሜ ነግሬህ ልትቀየር አልቻልክም። አንተ ሳትሆን እኔ ነኝ መወሰን ያለብኝ፣ የኔ ነው ጥፋቱ እያለች ነው። ሴት ልጅ ግዴለም ተው ካለች የመጨረሻ አንድ እድል መስጠቷ ነው። 1ኛ አልተናደድኩም። ትርጉም ከምታስበው በላይ ተናድጃለሁ።